እሺ የጤና ሜዲስን የቤተሰብ አባላት እንደምን ከረማችኋል እንዴት ናችሁ? በዛሬው ቪዲዮ የምናየው ታይፕስ ኦፍ ኢሚዩኒቲ ነው ወይም ደግሞ የኢሚዩኒቲ አይነቶች። አንደኛው ኢኔት ኢሚዩኒቲ ወይም ደግሞ የተፈጥሮ የሰጠን ስንወለድ ያገኘን ታይፕ ኦፍ ኢሚዩኒቲ ነው። ሁለተኛው ደግሞ አዳፕቲቭ ወይም ደግሞ አኳየርድ ኢሚዩኒቲ የምንለው አፍተር ሰም ታይም የምናገኘው ወይም ደግሞ ኢንፌክሽን ሊሆን ይችላል የተለያየ ወደ እኛ ውስጥ የሚገባ ፓቶጅን ለዚያ ተብሎ የተዘጋጀ ሰውነታችን የሚያዘጋጀው ታይፕስ ኦፍ ኢሚዩኒቲ ነው። የመጀመሪያው ኢኔት ኢሚዩኒቲ ይህም በመጀመሪያ እናያለን። ኢኔት ኢሚዩኒቲ የምንለው ኢት ኢዝ ፈርስት ላይን ወይም ደግሞ ፈርስት ላይን ነው። መጀመሪያ የሆነ ፓቶጅን ወይም ደግሞ የሆነ ማይክሮ ኦርጋኒዝም ወደ ሰውነታችን ሲገባ የሚያጋጥመው የመጀመሪያው ኦብስታክል ፈርስት ላይን ኢሚዩኒቲ ነው ወይ ደግሞ ኢኔት ኢሚዩኒቲ የምንለው ነው ማለት ነው። በዚህ ነው አታክ ሊደረግ የሚችለው። ኢት ኤግዚስትስ ናቹራሊ ነው የምናገኘው ወይ ደግሞ ስንወለድ ያገኘነው ነው። ወይም ደግሞ ቢፎር ኢንፌክሽን ማንኛውም አይነት ኢንፌክሽን ሳይኖር ሁሉም ሰው ተመሳሳይ የሆነ ወይም ደግሞ እኩል አይነት የሆነ የተሰጠው ነው ወይም ደግሞ ስንወለድ ያገኘነው ነው። ራፒድ የሆነ ሪስፖንስ አለው ወይ ደግሞ ዊዝን ሚኒት ወይም ደግሞ በሰከንዶች ፍራክሽን ኦፍ ሰከንድ ፓቶጅን እንደገባ የፋይት አጌንስት የሚያደርገው ኢኔት ኢሚዩኒቲ ነው። ሀዝኖ ሚሞሪ የለውም ደግሞ ያችን የመጣው ለምሳሌ የሆነ ሰው ኢኮላይ ወይ ደግሞ ኢሸርሻ ኮላይ የተባለ ባክቴሪያ ቢያጠቃው ያቺ ባክቴሪያ ናት ብሎ አያስታውስም። የቀጣይም ሲመጣ ያው እንደ ሌላ አዲስ እንደሆነበት ነው እንጂ ሚሞሪ የለውም። ያችን ለብቻዋ ማስታወስ አይችልም። ኢት ኢንቮልቭስ ፋጎሳይቶችን ኢንቮልቭ ያደርጋል። ኢት ኢዝ ኖት ስፔሲፊክ አይደለም። ለምሳሌ አሁን አንድ ኒውትሮፊል ማንኛውንም አታክ ማድረግ ይችላል። የተለያዩ ባክቴሪያ አይነቶችን ፓራሳይቶችን ምናምን አታክ ማድረግ ይችላል። ስለዚህ ስፔሲፊክ አይደለም፣ ለአንድ ብቻ የተሰራ አይደለም። ኮምፖነንትስ ኦፍ ኢሚዩኒቲ የኢኔት ኢሚዩኒቲ ኮምፖነንቶች አንደኛ ሰርፌስ ባሪየር ነው። ሁለተኛው ደግሞ ሴሉላር ባሪየር ነው። ሰርፌስ ባሪየር ስንል ፊዚካል ወይም ደግሞ ሜካኒካል ባሪየር ሊሆን ይችላል። ለምሳሌ ፊዚካል ወይም ሜካኒካል ስንል ስኪን አለ። ስኪናችን የመጀመሪያ ሰርፌስ ላይ የምናገኘው ስኪናችን እንደ ኢኔት ኢሚዩኒቲ ነው። ምክንያቱም ማንኛውም ፓቶጂን ወደ ውስጥ አክሰስ ማድረግ አይችልም መግባት ስለማይችል ማለት ነው። ሁለተኛው ደግሞ ባዮኬሚካል ነው። ባዮኬሚካል ስንል ኢንዛይሞች አሉ፣ የተለያዩ ኢንዛይሞች አሉ፣ ሳክሬሽኖች አሉ። ሳክሬት የሚደረጉ ለምሳሌ ሳላይቫ ሊሆን ይችላል፣ ሙከስ ሳክሬሽን ሊሆን ይችላል። እነዚህ ሳክሬሽኖች ለማይክሮ ኦርጋኒዝሙ አንኮምፈርቴብል የሆነ ዞን መፍጠር ነው። ያን በመፍጠር አንደኛ እንዳይራባ ማድረግ ነው። ሁለተኛ ደግሞ አክሰስ እንዳያደርግ እሱን ኪል በማድረግ ወይም ደግሞ ፓራላይዝ በማድረግ ሊሆን ይችላል። ሶስተኛ ፒኤች ነው። ለምሳሌ አሁን ስኪናችን አሲዲክ ፒኤች አለ። አሲዲክ ፒኤች መኖሩ ደግሞ በማይክሮ ኦርጋኒዝሙ በቀላሉ በጣም ከአቅም በላይ በዝቶ የኛን ፓቶጄኒክ እንዳይሆንብን ለማድረግ ነው ማለት ነው። ሶስተኛው ደግሞ ዋሽንግ ሜካኒዝም ነው። ዋሽንግ ሜካኒዝም ለምሳሌ ቲር እንባችን ለምሳሌ ጠርጎ በማስወጣት ሊሆን ይችላል። ዩሪን አለ ጠርጎ ከሽንት ጋር ጠርጎ አብሮ በማስወጣት ዋሽንግ ሜካኒዝም አንዱ የኢኔት ኢሚዩኒቲ ታይፕ ነው። ከዚያ ደግሞ ኢንፍላማቶሪ ሪያክሽን ነው የምናየው። ኢንፍላማቶሪ ሪያክሽን ስንል ባይ ፎርሜሽን ኦፍ ኢንፍላሜሽን ፎርም በማድረግ ሊሆን ይችላል። ኢንፍላሜሽን ፎርም በማድረግ ለምሳሌ ኢንፍላሜሽን ላይ ኮምፖነንቶች አሉ ወይም ደግሞ እንደ እንትኖች አሉት የራሱ የሆነ ኢንፍላሜሽን እንትን አለ። ለምሳሌ ሬድነስ አለ፣ ሂትነስ አለ። ሂት ቴምፕሬቸር ሲጨምር ያ ቴምፕሬቸሩ ደግሞ ያን ፓቶጂን መራባት ከሚችልበት ወይ ደግሞ ሰርቫይቭ ማድረግ ከሚችልበት በላይ ከሆነ ቴምፕሬቸሩ፣ ስለዚህ ያን ፓቶጂን ይወገዳል ወይም ደግሞ ይሞታል ማለት ነው። ምክንያቱም በጣም ቴምፕሬቸሩ ሃይ ስለሆነ። ከዚያ ቀጥሎ ደግሞ የምናየው ሴሉላር ባሪየር። ሴሉላር ባሪየር ከተባለ ያው ሴሎችን ነው። ናቹራል ኪለር ሴል ሊሆን ይችላል፣ ኒውትሮፊል ሊሆን ይችላል፣ ማስት ሴል ሊሆን ይችላል። ማስት ሴሎች አሉ፣ ማስት ሴልስ አሉ፣ ማክሮፌጅስ አሉ፣ ባዞፊልስ አሉ። እነዚህ በተፈጥሮ ወይም ደግሞ ሁሉም ሰው እኩል የተሰጠው የሴሉላር ሴል አይነት ናቸው። ሁሉም ሰው ያገኘዋል ሲወለድ የምናገኛቸው ናቸው። እነዚህ ሴሎች መጀመሪያ ፓቶጂኑ እንደገባ ፋይት አጌንስት የሚያደርግ መጀመሪያ ፊዚካል ባሪየር አለ። ከፊዚካል ባሪየር ቀጥሎ ባዮኬሚካል ባሪየሮች አሉ፣ ሜካኒካል ባሪየሮች አሉ። ከዚያ ቀጥሎ ኢንፍላማቶሪ ሪያክሽን አለ። ከዚያ ቀጥሎ ናቹራል ኪለር ሴሎች ናቸው የሚያገኙት ማለት ነው። በኦርደር ስናየው የመጀመሪያው ሊሆን የሚችለው ሜካኒካል ወይ ነው ፊዚካል ባሪየር አለ። ፊዚካል መጀመሪያ ፓቶጂን እንደመጣ የሚያጋጥመው ይሄ ነው። ከዛ ቀጥሎ ደግሞ በዋሽንግም ሊኖር ይችላል። ዋሽንግ አለ። ከዚያ ቀጥሎ ባዮኬሚካሎች አሉ። ከዛ ቀጥሎ ኢንፍላማቶሪ ሪያክሽን አለ። ኢንፍላማቶሪ ሪያክሽን ከመፈጠሩ በፊት ግን ሴሉላር ባሪየርስ የሚለውን መጨመር ይቻላልና ሴሉላር አለ። ከዚያ ኢንፍላማቶሪ ሪያክሽን መጨረሻ ላይ ማለት ነው።
እንደዚህ አድርገን በኦርደር ማስቀመጥ እንችላለን። ከዚያ ቀጥሎ የምናየው ደግሞ አዳፕቲቭ ኢሚኒቲ ነው። አዳፕቲቭ ኢሚኒቲ የምንለው ሰከንድ ላይን ነው ማለት አንድ ሰው በሆነ ኦርጋኒዝም ከተጠቃ በኋላ ሰውነታችን ለዛ ፓቶጅን ብሎ የሚሰራው ነው። ስፔሲፊክ ናቸው። ለዛች ስፔሲፊክ ማይክሮ ኦርጋኒዝም ብቻ ተብሎ የሚሰራ ነው ሰውነታችን የሚሰራው። ሪስፖንድ የሚያደርገው ደግሞ ስሎሊ ነው። ያ ማለት ማይክሮ ኦርጋኒዝሙ እኛን አክሰስ አድርጎ ኢንፌክት አድርጎ የሆነ ምልክት ካሳየ በኋላ ለዛ ሪስፖንስ ስለሆነ ስሎሊ ነው። ሎንገር ላስቲንግ ሪስፖንስ ነው። አንዴ ከተሰራ በኋላ ለብዙ ጊዜ ይቆያል ማለት ነው። ኮምፖነንቶች አሉት። ኮምፖነንቶቹ ሁለት ኮምፖነንት አሉት። ሴል ሚዲየትድ እና ሂውመራል ኮምፖነንት ናቸው። ሴል ሚዲየትድ ያለ፣ ሁለተኛው ደግሞ ሂውሞራል አለ። ሂውሞራል ሪስፖንስ ናቸው። ሴል ሚዲየትድ ኢሚዩን ሪስፖንስ የምንለው በሴል ሪስፖንስ ነው ወይም ደግሞ ቲ ሊምፎሳይቶች ናቸው ለዚህ ሪስፖንስ የሚሰጡት። እነሱም ማን ናቸው? አንደኛ ሄልፐር አለ፣ ሳይቶቶክሲክ አለ፣ ሬጉላቶሪ ቲ ሴሎች አሉ። እነዚህ ሶስት ሴሎች ናቸው ሴል ሚዲየትድ ኢሚዩን ሪስፖንስ የሚሰጡት ነው። ሴል ሚዲየትድ ኢሚዩን ሪስፖንስ ኪልስ ሴልስ ዛት አር ኢንፌክትድ ዊዝ ቫይረስ ኦር ቲዩመር ሴልስ። ሴል ሚዲየትድ ኢሚዩን ሪስፖንስ የምንለው ቫይረስ ኢንፌክትድ የሆኑ ሴሎች ሊሆኑ ይችላሉ፣ ደግሞ ቲዩመር ሴሎችን እነሱን አታክ ለማድረግ የሚያገለግል ነው። ኢት ኢዝ ዘ ሜጀር ዲፌንስ ሜካኒዝም አጌንስት ኢንፌክሽንስ። ዘ ሜጀር የምንለው ለምሳሌ በአጠቃላይ ኦቨርኦል ኢንፌክሽን ላይ ዘ ሜጀር የምንለው ኢሚዩን ሪስፖንስ ወይም ዲፌንስ ሜካኒዝም ከተባለ ሴል ሚዲየትድ ኢሚዩን ሪስፖንስ ነው። ሪስፖንሲብል ፎር ሪጀክሽንስ ኦፍ ትራንስፕላንቴሽን። ለምሳሌ የሆነ ሰው ስኪን ግራፍት ቢሰራው ደግሞ ስኪን ቆዳ ቀየራ ቢደረግለት ወይ ደግሞ ኩላሊት ቀየራ ወይ የሳምባ ቀየራ ቢደረግለት የሆነ ሰው ለዚህ የአሎጀኒክ እንትን የሚባል አለ። እሱ አለመጣጣም ካለ የዚያ የትራንስፕላንት ተደረገው ቲሹ ነው የኛ ቲሹ እንትን ሂስቶ ኮምፓቲቢሊቲ የማይጣጣም ከሆነ ለሱ ሪስፖንስ የሚሰጠው ሴል ሚዲየትድ ኢሚዩን ሪስፖንስ ነው ማለት ነው። የመጀመሪያው ሄልፐር ሳይቶቶክሲክ ቲሴል አለ። ሳይቶቶክሲክ ቲሴል ወይም ደግሞ CD8 ቲሴል የምንለው ማለት ነው። CD8 ቲሴል የምንለው ዘ አይደንቲፋይ ኢንፌክትድ ኦር ካንሰረስ ሴልስ፣ መጀመሪያ ኢንፌክትድ የሆኑ ካንሰረስ ሴሎችን ወይ ደግሞ ቲዩመር ሴሎችን ወይ ደግሞ ቫይረስ ሴሎችን በኤምኤችሲ ክላስ 1 ሞለኪውል አማካኝነት አይደንቲፋይ ያደርጋል። መጀመሪያ አንቲጂን ፕሬዘንቲንግ ሴል አለ። አንቲጂን ፕሬዘንቲንግ ሴል፣ ይህ አንቲጂን ፕሬዘንቲንግ ሴሎች ያን የሆነ ማይክሮ ኦርጋኒዝም የሆነ ፓርቷን ያመጣሉ። የሆነ ፓርቱን ካመጡ በኋላ ሰርፌስ ሞለኪውል ላይ ወይም ሰርፌስ ላይ ኤክስፕረስ ያደርጉታል። ሰርፌስ ላይ ኤክስፕረስ ካደረጉት በኋላ ያችን አንቲጀኒክ ፓርቷን ወይ ደግሞ ኢፒቶፕ የምትባለዋን ከዚያ ይህንን ፓርት በሳይቶቶክሲክ ቲሴል ወይም ደግሞ CD8 ቲሴል አማካኝነት በኤምኤችሲ ሞለኪውሏን አማካኝነት ይቀበላል። ከተቀበለ በኋላ ከዛ ነው ሪስፖንስ የሚሰጠው ማለት ነው። ስፔሻሊ ቫይታል ኢን ዲፌንስ አጌንስት ቫይረስ ኤንድ ሳም ኢንትራሴሉላር ባክቴሪያ። ይህ የሚያገለግለው ኢንትራሴሉላር የሆነ ባክቴሪያ ሊሆን ይችላል፣ ፋንገስ ሊሆን ይችላል፣ ወይ ደግሞ ቫይረስን እሱን ሪኮግናይዝ ለማድረግ ነው፣ ሪኮግኒሽን ለመስጠት ነው። ፕላይ ኤ ኬ ሮል ኢን ዲቴክቲንግ ኤንድ ኤሊሚኔቲንግ ካንሰሮስ ሴልስ። ካንሰሮስ ሴሎችን ኤሊሚኔት እና መጀመሪያ ዲቴክት ያደርጋል። ዲቴክት ካደረገ በኋላ ያቺ ኢፕቶፕ ፓርቷን ይቆርጠን አውጥቶ ኤምኤችሲ ሞለኪውሏን ላይ ኤክስፕረስ ያደርጋል። ኤክስፕረስ ካደረገ በኋላ እሷን ለዚያ ሪስፖንስ መስጠት ነው ማለት ነው። ሁለተኛው ደግሞ ሄልፐር ቲ ሴል የምንለው ነው። ሄልፐር ቲ ሴል የምንለው ደግሞ ሬጉሌት ቦዝ ኢኔት ኤንድ አዳፕቲቭ ኢሚዩኒቲ፣ አዳፕቲቭ እና ኢኔት ኢሚዩኒቲን ሬጉሌት ማድረግ ነው። አውቶ ሬጉሌት መጀመሪያ የአዳፕቲቭ ኢሚዩኒቲ ወይ ደግሞ እንትን ኢኔት ኢሚዩኒቲ ያለ የኢኔት ኢሚዩኒቲው ሪስፖንሱ ሃይ ነው ወይስ ለው ያን ሴንስ ያደርጋል። ያን ሴንስ ካደረገ በኋላ ለው ከሆነ መጨመር፣ ሃይ ከሆነ ደግሞ መቀነስ ለሰውነታችን በጣም ያን ያክል ጉዳት እንዳያመጣ ወይ ደግሞ ኢንፌክሽኑን በቀላሉ እንዲያስወግድ እናድርጎ ሬጉሌት የማድረግ ስራ ነው የሚሰራው ማለት ነው። ደግሞ ሌላ ኢንቮልቭድ ኢን ቢሴል ሳይቶቶክሲክ ሴል እና ማክሮፌጅ አክቲቬሽን፣ ለሲዲ8 ሴሎች ማክሮፌጆች እና ለቢሴሎች አክቲቬሽን ያገለግላል፣ አክቲቬት ለማድረግ ያገለግላል ማለት ነው። የራሱ የሆነ ኮምፖነንቶች አሉት ወይም ደግሞ ታይፖች ብንላቸው ይሻላል። ቲሄልፐር 1 የምንለው አለ፣ ቲሄልፐር 2 የምንለው አለ፣ ቲሄልፐር 17 የምንለው አለ። ቲሄልፐር 1 የምንለው ፎር ፋይቲንግ ኢንትራሴሉላር ፓቶጂን፣ ቲሄልፐር 1 ሴሎች ኢንትራሴሉላር የሚገኝ ፓቶጂንን ያን ፋይት አጌንስት ለማድረግ ያገለግሉናል። ቲሄልፐር 2 የምንለው ደግሞ ኤክስትራሴሉላር ፓቶጂኖችን ወይም ደግሞ ፓራሳይቶችን አጌንስት ለማድረግ ወይም ደግሞ ፕሪቨንት ለማድረግ ያገለግሉናል። ቲሄልፐር 17 ደግሞ የምንለው አንደኛ አክቲቬሽን ሮል አለው፣ ሁለተኛ ደግሞ ኢንፍላማቶሪ ሮል አለው። አክቲቬሽን ሮል ላይ እነ ኢዝኖፊል፣ ባዞፊል፣ ማስት ሴሎችን ማክሮፌጆችን አክቲቬት ለማድረግ ያገለግላል። ሁለተኛ ደግሞ ኢንፍላማቶሪ ሪአክሽን
ሬጉሌት ለማድረግ ያገለግለናል ማለት ነው። ሁለተኛው ደግሞ ከዚያ ቀጥሎ የምናየው ኮምፖነንትስ ኦፍ አዳፕቲቭ ኢሚዩኒቲ ሂውመራል ኢሚዩኒቲ ነው። ሁለተኛው ሂውመራል ኢሚዩኒቲ ነው የምናየው። ሂውመራል ኢሚዩኒቲ የምንለው ኢሚዩን ሪስፖንስ ነው። ሚዲየትድ የሚደረገው በአንቲበዲ ነው። አንቲበዲ ናቸው። አንቲበዲ ሪስፖንስ ነው። አንቲቦዲ ደግሞ የሚመረተው በምንድን ነው? ቢሴል ነው። መጀመሪያ ቢሴል አክቲቬሽን አለ። ቢሴል አክቲቬትድ ከሆነ በኋላ ወደ ሁለት ሴሎች ይከፈላል። አንደኛው ሴል ምንድነው የሚሆነው? ረስቲንግ ሴል ወይም ደግሞ ሚሞሪ ሴል ማለት እንችላለን። ረስቲንግ ኦር ሚሞሪ ሴል ነው። ሁለተኛው ደግሞ የአንቲቦዲ ፕሮዲውስድ የሚያደርገው ይሄ ደግሞ ሂውመራል የምንለው ነው ማለት ነው። ሁለተኛው አንቲቦዲ ፕሮዲውስድ የሚያደርገው ሴል ነው ማለት ነው። አንቲቦዲ ፕሮዲውስድ ማድረግ የሚችለው ሴል ነው ማለት ነው። ወይ ደግሞ ሂውመራል ማለት እንችላለን። ከዛ አንቲቦዲ ፕሮዲውስድ ይደረጋል በሆነ ቢሴል አክቲቬት ከሆነ በኋላ አንቲቦዲ ታይፖች አሉ። እነዚህ አንቲቦዲ አንደኛው IgA ነው። ሁለተኛው ደግሞ IgG ነው። ሶስተኛው ደግሞ IgD ነው። አራተኛው IgM አለ ማለት ነው። እነዚህ ታይፕስ ኦፍ አንቲቦዲ ናቸው። በእነዚህ ነው ሪስፖንስ የሚሰጠው። ሂውመራል አንቲ ኢሚዩኒቲ የምንለው ሪስፖንስ የሚሰጠው በዚህ ነው። ቢሴል ያኛው ረስቲንግ ወይም ሚሞሪ ሴሉ ከሴል ሚዲየትድ ነው የምንጨምረው ማለት ነው። አንቲቦዲ ከሆነ ደግሞ ሂውመራል አድርገን እንትን ማለት እንችላለን። አሁን እነዚህ አንቲቦዲ የሚለውን በሌላ ቪዲዮ ማየት ይሻላል። የምትፈልጉ ከሆነ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።